ሰላም ሰላም ውድ የዩቲዩብ ተከታታዮች እንደምን ደህና አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ውሎዬ ምን እንደሚመስል አሳያችኋለሁ ማለት ነው። ወደ ድሮ ሳይት ሄድኩኝ። ታይሮድ ይባላል ይሄ መኪና ላይ ያለው ካለበት ሰበሰብኩኝ መኪና ላይ ጫንኩ። ዛሬ ብቻዬን ነው የሄድኩት፣ ጓደኛም አልያዝኩኝም። ከዛም ያው ድሮ ዱባይ ልክ እንደመጣው የጀመርኩት ሳይት ስለሆነ አየው ዞር ዞር አልኩኝ። በጣም ያምራል። አልቋል መሰለኝ፣ ወደ ማለቅ ነው። በጣም ነው የሚያምረው። ትልቅ የገበያ ማዕከል ነው። የዛሬ ሁለተኛው ስራ ደግሞ ይሄ ነው። ፎልዲንግ ይባላል። ይሄን ማፈራረስ ነው። እንግዲህ እሱን ለመፈራረስ ደግሞ ምንድነው የሚያስፈልገው? ሴፍቲ ቤልት። ሴፍቲ ቤልት ግዴታ ነው ከፍታ ቦታ ላይ ለመውጣት እና እንግዲህ ሴፍቲ ቤልታችንን የኔን ቀድሜ አሰርኩኝ። ከዛ የሱን ደግሞ ቶሎ ቶሎ እንደዚህ አሰርኩኝ። ህንዳዊ ነው። ያው እንግዲህ የሱንም አስረን ጨርሰን ወሬያችንን እያወረን ነበር። ከዛ እንግዲህ ወደ ላይ እየወጣን ነው። ትንጠለጠላል እዚህ ጋር ምናምን መዶሻ ያስፈልጋል ይሄን ለመፍታት። ያው ሴፍቲው ግዴታ ነው። ሌላው የተቀረው ጫማ፣ ጓንት ምናምን እሱ ግዴታ ነው። እሱን ያዝን። ከዛ ያው ወደ ላይ ወጣን። ወደ ላይ ሊወጣ ነበር። ከፍ ብዬ ደግሞ ወደ ላይ እንዳልሄድ ብዬ በዛው ወደ ላይ እንዳልሄድ ብዬ ወደ ታች ወረድኩኝ። እዛሽ ጋር ደግሞ ያው ሴፍቲ ቤልትን አሰርኩኝ። ውጤቱ ይሄን ይመስላል። አፈራርሰን ወደ ታች ጥለነዋል። ጀግኖች ነን በለው። ከዛ እንግዲህ ይሄን አፈራርሰ ጥሌ ማየት የለብኝም። ትሰበስባለህ። እንግዲህ የመሰብሰቡ ፕሮግራም ተጀምሯል። አዎ ውስጥ ለውስጥ እንግዲህ ያለውን ነገር አይደለም የምትሰበስበው፣ ከላይ ከላይ ታነሳለህ። ይሄኛው ስታንዳርድ ነው መሰለኝ የሚባለው። ስሙን ቄስ ይጥራውና ምን አገባኝ ሲባል ነው የሰማሁት። ብቻ እንግዲህ ማጽዳት ስለሆነ እሷንም እንግዲህ እዚህ ጋር 3 ሜትር አለ። እሱ ላይ ደረደርን። በየፊና ነው የሚባለው። እዛ ጋር 2 እዛ ጋር 2.5 አለ። ከዛ በኋላ እንግዲህ ሌክቸር ነው የሚባለው። አላቆም ስሙን። እሱም ያው ሌክቸር ነው የሚባለው መሰለኝ። ለምን ሌጀንድም ሆነ ምን አገባኝ። እሱንም ያው እንግዲህ ሰበሰበን። ይሄ ሜትር ከ75 ነው። ሜትር ከ50 አለ። ደግሞ ምንድነው ሜትር 15 ሴንቲም አለ። እሱም እንግዲህ ያው በየፊናው አለ። የዛሬ ስራ ይሄን ይመስላል። እስካሁን ስለተከታተላችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። እናመሰግናለን። መልካም ቀን። ቻው ቻው።